እያጨበጨብን እንቀበላለን። ስለ መልካም ትብብራችሁ ከልብ እናመሰግናለን። ውድ የልጆቻችን ወላጆች፣ አዎ የዛሬ ተመራቂ ልጆቻችን የነገ ዶክተሮች፣ የነገ ፓይለቶች፣ የነገ ኢንጂነሮች እየገቡ ነው። ሞራል ያንሳል። በጣም ታምራላችሁ ውድ ልጆቻችን። እንኳን ለዛሬዋ ቀን በሰላም አደረሳችሁ። ሞራል ያንሳል ውድ የልጆቻችን ወላጆች። ልጆቻችን እንወዳቸዋለን። በደጉ ተመንደጉልን። ወላጆች እናመሰግናለን። እጅግ የምንወዳችሁና የምንሳሳላችሁ ልጆቻችን፣ የተከበራችሁ የልጆቻችን ወላጆች፣ የክብር እንግዶቻችን፣ መምህራን እንዲሁም ዕለቱን ለማድመቅ እዚህ የተገኛችሁ የሳፋሪ አካዳሚ ቤተሰቦች በአጠቃላይ ለዚህ ልዩ ቀን እንኳን አደረሰን አደረሳችሁ ማለት ፈልጋለሁ። ትምህርት ቤታችን የዛሬ 20 ዓመት በትንሽዬ ግቢ እጅግ ውስን በሆኑ መምህራንና የአስተዳደር ሰራተኞች የጀመረው ትውልድን የማነጽና የማፍራት ስራ ልቆና አድጎ ሰፍቶ ዛሬ ደረጃውን በጠበቀ ሁኔታ ትምህርቱን አልቆ እየሰጠ ይገኛል። የ20 ዓመታት ወርቃማ ጉዟችን አካል የሆናችሁ የተማመናችሁብንና ያመናችሁብን ወላጆች ስኬታችን የጋራ ነውና እንኳን አደረሳችሁ ማለት ፈልጋለሁ። ለ20 ዓመታት ለሀገር ተስፋ፣ ለወላጆች መከታ፣ ለትምህርት ቤታቸው ኩራትና መልካም ገጽታን የተላበሱ ልጆችን አፍርተናል። ይህም ስራችንም ተጠናክሮ ይቀጥላል። ትምህርት ቤታችን በጥራት ብቻ ሳይሆን በተደራሽነትም አቻ የለውም። ስለዚህም ነው ወደ ቤተሰቦቻችን ለመቅረብ አራብሳ ታንከር አካባቢ 9ኛና 10ኛ ቅርንጫፍን በመክፈት ለ2019 ዓ.ም የትምህርት አገልግሎት ለመስጠት በመዘጋጀት ላይ እንገኛለን። አሁንም በጥራት በታማኝነት በርካታ ዓመታትን አብረን እንሻገራለን። ውድ ልጆቻችን ኩራቶቻችን ናችሁና በጣም እንወዳችኋለን። በእውቀት በምግባር አድጋችሁ ቤተሰብ ሀገር የሚኮራባችሁ እንደምትሆኑ አልጠራጠርም። ሁላችንም የእናንተን መልካምነት ትልቅነት ለማየት እንጓጓለን። ጥረታችሁ እያደገ እንዲቀጥል አደራ እላለሁ። ውድ የልጆቻችን ወላጆች እንደ አይናችሁ ብሌን የምትሳሱላቸውን ልጆቻችሁን
ከእቅፋችሁ አውጥታችሁ በኃላፊነት ሰጥታችሁናል። ይህም በእኛ ላይ ያላችሁን መተማመን ምን ያህል እንደሆነ ያሳያል። እምነት ስለሰጣችሁን እጅግ አድርገን እናመሰግናለን። ጥረታችሁ፣ ልፋታችሁ፣ መስዋዕትነታችሁ ፍሬ አፍርቶ ታዩ ዘንድ የፈጣሪ መልካም ፈቃድ እንዲሆን እመኛለሁ። ልጆቻችን በእውነትና በምግባር በማነጽ ደከመኝ ሰለቸኝ ሳትሉ ስትተጉ የነበራችሁ መምህራን ይህች ቀን በምን አይነት ጉጉት ስትጠብቁት እንደነበረ ቅርባችሁ ነንና እናውቃለን። እናንተም ለልጆቻችን መምህር ብቻ አይደላችሁ፣ ቤተሰብ፣ እናት፣ እህት፣ ጓደኛ ብቻ ሁሉንም ነበራችሁ። በመጨረሻ የዛሬው የምረቃ በዓል ትምህርት ቤታችን የ20ኛ ዓመት የምስረታ በዓሉን የሚያከብርበት ወቅት በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ በማለት የፕሮግራሙን መጀመር አበስራለሁ። አመሰግናለሁ። መልካም የፕሮግራም ይሁንልን። አመሰግናለሁ። በልሻ ለበልሻ ምንዛብሽ ሙግዝሃ የአፄ ስርዓቱን የመሰረቱትን አልናገርም ማሰታሰቱን እናገራለሁ ሁሌም እውነቱን። ከዚህ ጋር የምታያት እቺ ጎረቤቴ የብሌን ሸፋኝ ነበረች ቤቴ ተንንንምና አንቀውን ዘንደን መመለስ ሳስብ ነዋጥን እንቀርተን ይህን እሷ አስቀድማ አቅፋት ፈልጋ ከፍቅር በይነች እኔን ከኋላ አድርጋ ነገሩ ያልገባኝ ምስኪን ሴት እስክትጨርስ ቁሜ ጠበቅኳት ትዕግስት። ከዚያ የራሷን ስራ ሞልታ ስጨርስ አደፍርሳ ሄደች የኔ ጊዜ ሲደርስ። በሉ እንግዲህ ጌቶቼ እንፍረዱ፣ ለዚህ መሰረሴ ፕሮግራም ይስጡልኝ። ሰምተሻል የተናገረችውን ክስ ብላ ያቀረበችውን ብቻ እስኪ አንቺም ተናገሪ እውነቱን ብቻ ውሸት ሳትጨምሪ። በልሻ ልበልሻ ልዛብሽ የሙግዛ የአፄ ስርዓቱን መሰረቱን አልናገርም ማሰታሰቱን እናገራለሁ ሁሌም እውነቱን። እርግጥ ከዚህ ሰው ጋር አብረን ስንኖር ይህን ሁሉ ጊዜ ነበርን በፍቅር እሷ እንዳለችው አንድ ቀን ገደል ልንመለስ ሄድን ብዙ ወጋግተን። ታዲያ እኔም በወዴ ምንም ክፋት ሳይለው ወይም በስራ ጥራው ጀመር። ኋላማ ጨርሼ በቃ እንግዲህ ስራ ሀገር እያጋለች አስበው አንኳር ጌቶች ምንም ብዬ እንደዚህ ያደርጋለን ምንም ብዬ ጎረቤቴ ላይ ተንኮል አስባለን። እስኪ ራሳችን እንዲገብቱ መዋላችሁ ፍቅራችን አደፈረሰው በዚሁ በመለሳ ምክንያታችሁ እንዴት ይፍራስ ህብረታችሁ እንዴት ይፍራስ ጉርብትናችሁ። የደፈረሰው ውሃ በውሃ ይጠራል የእናንተ ፍቅር ማንን ይመለሳል? አዎ እውነት ነው እውነት ነው። አረ ቢስማሙ ነው የሚሻለው። ይቅር በያት ይቅር ተባባሉ ተቃቃፉ ተሳሳሙ በሉ። ይቅር ብዬሻለሁ ይቅር ብዬሻለሁ። የዛሬው ሸንጎ በዚህ ተጠናቋል። ሰላም በማላችን ነግሶ በፍቅር ያቆያል። አሜን። ፍቅር የማያልቅበት ሰላም የበዛበት ፈጣሪ ሁልጊዜም አይለየን። አሜን። ፈጣሪ አገራችንን ቀያችንን ሰላም ያደርግልን። አሜን። እንደተመለከታችሁት ከዚህ ሸንጎ በኋላ እነዚህ ጎረቤታሞች ምንም ሳይጣሉ በሰላምና በፍቅር መኖር ጀመሩ። ሁሌም የሀገር ሽማግሌዎችን ያቆዩልን እያለን ለሰጣችሁን ጊዜ ከልብ እናመሰግናለን። ኢትዮጵያዊነትን ስላሳዩን ከልብ እናመሰግናለን። እስቲ የታል ለልጆቻችን የታል ጭብጨባ?
ልጆቻችን ወላጆች፣ ተመራቂ ልጆቻችን እንዲሁም ውድ መምህራን ልፋታችሁን እናውቃለን። በጣም ድካማችሁ ይገባኛል። እንኳን ደስ አላችሁ፣ እንኳን ደህና መጣችሁ ነው ማለት የምፈልገው። ከ13 ዓመት በኋላ ወጣቶች የተቀላቀልኳቸው የዛሬ 20 ዓመት ወደ ኋላ እንዲሄድና እንዳይ ሚሞሪ እንዳደርግ ስላረጋችሁኝና በመሀላችሁ እንዲገኝ ስላረጋችሁ በጣም ደስ ብሎኛል። ወላጆችም ልጆቻችንም እንኳን ደስ አላችሁ ለማለት ነው የምፈልገው። አመሰግናለሁ። በጣም ታምራላችሁ። በጣም በስተናል፣ በጣም ሰፍተናል። እንኳን ለዛሬ ቀን አደረሳችሁ። እኔ ብዙ ጊዜ መምህር ስሎ ንግግሬ ከልጆቼ ጋር ነውና ለልጆቼ አንዳንድ ነገር ልበልና እባካችሁ ሚሶች አንዴ ልጆቹን ጸጥ አድርጉልን። በዚህ አጋጣሚ የልጆቻችን መምህራኖች፣ እናቶች ለዚህ ቀን እንደዚህ አምራችሁና ደምቃችሁ በዚህ ማዕከል እና አድሚኒስትሬቲቭ ማናጀሮቻችን ሁሉ ዳይሬክተሮቻችን እንደዚህ አምራችሁ ለዚህ ቀን ስለደረሳችሁ ፈጣሪ አክብርልን። በጣም በጣም ታምራላችሁ። እንኳን ለዚህ ቀን አደረሳችሁ። ይሄን ቀን እንደገና የምትመረቁበት፣ ሁለቴ የምትመረቁበት፣ ሶስቴ የምትመረቁበት ያድርግላችሁ። አሜን። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። አሜን። ብርሃኑን ያብራላችሁ። እንቅፋቱን ገለል ያርግላችሁ። የሰው አውራ ያርጋችሁ። ከክፉ ነገር ሁሉ ይጠብቃችሁ። ከሱስ፣ ከመጠጥ፣ ከሶሻል ሚዲያ ሁሉ ይጠብቃችሁ። ከክፉ ነገር ያርቃችሁ። እሱ ጥላ ከለላ ይሆናችሁ። ስኬታማ ሁኑ፣ ለምልሙ፣ እደጉ፣ በልጽጉ፣ ፍቅር ይሙላባችሁ፣ ተባረኩ፣ ሀብት ይስጣችሁ፣ ጤና ይስጣችሁ፣ በእውቀት ላይ እውቀት ይጨምርላችሁ። በጣም 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 ወዳችኋለሁና ፈጣሪ አብዝቶ 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 ይባርካችሁ። እደጉ፣ ተመንደጉ። ሳምራዊት ወልደ ገሪማ እናመሰግናለን እዚህ ስለተገኘ። አሁን ውድ የልጆቻችን ወላጆች እጃችሁን ከፍ አድርጋችሁ በደንብ ለእነዚህ ወላጆች እነዚህ ወላጆች በዛሬው ዕለት የሚሸለሙት በመማር ማስተማሩ ሂደት ላይ ወላጆችን ልጆቻችንን በመከታተል አብረው ከመምህራን እኩል አስተዋጽኦ ሲያበረክቱ የነበሩ ወላጆች ናቸው። የሽልማቱ ሚስጥር ይሄ ነው። ስለዚህ ስለ ልጆቻችን ክትትል ስለነበራችሁ ድጋፍ ልጆቻችንን ለማብቃት በነበረን ሂደት በሳፋሪ አካዳሚ ራዕይ ቅርንጫፍ መላ ቤተሰብ ስም ከልብ እናመሰግናለን። ተሸላሚ ወላጆች በድጋሚ እንኳን ደስ አላችሁ። ስማችሁን ስንጠራ በጭብጨባ ዛሬ ተመራቂ ልጆችን ለእነዚህ ወላጆች እንድታጨበጭቡ በአክብሮት እንጠይቃለን። ውድ መምህራን ለአጋሮቻችን ሞራል እየሰጠን በታላቅ ክብር ወደ መድረክ እንጋብዛለን። ወይዘሮ ሉባባ ሙንታዝ በወሊድ ምክንያት እዚህ ያልተገኙም ነገር ተወካያቸው አቶ ሰናይ መቶ ይቀበሉናል። እስኪ ወይዘሮ ሉባባ ሙንታዝን እንኳን ደስ ያለዎት እንላለን። ባሉበት አንድ ጭብጨባ። ወይዘሮ ሉባባ ባሉበት ከልብ እናመሰግናለን። ወይዘሮ ሉባባ ጠንካራ እናት፣ ልጆቿን በደንብ የምትከታተል እናት፣ ከመምህራን ጎን አብራ ለልጆቿ ስኬት አብራ የምትሰራ ድንቅ እናት ናት። ከልብ እናመሰግናለን። በሳፋሪ አካዳሚ ስም እንዲሁም በመላው ወላጆችና መምህራን ስም በቀጣይ ተሸላሚ የሆኑ ወይዘሮ ሜላት ንጉሴ ወደ መድረክ። ወይዘሮ ሜላት ንጉሴ ሞራል ያንሳል። ልጆች ውድ መምህራን እያጨበጨባችሁ ዲጄ ልዩ የሚለውን አጃቢ ሙዚቃ እንድትከፍትልን በክብር እንጠይቃለን። ወይዘሮ ሜላት ንጉሴ
ስለ አጋርነቴ ከልብ እናመሰግናለን። ሁላችሁም ተሸላሚዎቻችን ናችሁ። ተወካዮቻችንን እንሸልማለን። ቀጣይ ተሸላሚ ወይዘሮ ቤተልሔም ይልማ። ወይዘሮ ቤተልሔም ይልማ የእናቶች የአባቶች ምሳሌ የሆኑ ወላጆችን ነው እየሸለምን ያለነው። ሁላችሁም ወላጆች ለልጆቻችን በምታደርጉት ድጋፍ ደግመን ደጋግመን እናመሰግናለን። ወደፊትም የልጆቻችን ስኬት ላይ አብራችሁን እንደምትሆኑ በጭራሽ አንጠራጠርም። ወይዘሮ ቤተልሔም ይልማ። እሺ፣ በመቀጠል የምንሸልመው በመካከላችን አይገኝም። ቅድመ ክብር እንግድነት የተጋበዘው እንቁና አንጋፋው የስፖርት ጋዜጠኛ መኳንንት በርሄ ሲሆን አጋጣሚ ተደውሎለት ወጥቷል። ስለዚህ የአይነቱ የክብር እንግዳም ተሸላሚም መሆኑን ለማሳሰብ እንወዳለን። ጋዜጠኛ መኳንንት በርሄ ስለ አጋርነቱ ከልብ እናመሰግናለን። በተከታይነት አቶ ጌታቸው ቤዛ። አቶ ጌታቸው ቤዛ ከልብ እናመሰግናለን። አቶ ጌታቸው ቤዛ ጠንካራ አባት፣ እናመሰግናለን። አቶ ጌታቸው ቤዛ። በቀጣይ ተሸላሚ ወላጃችን ጸጋነሽ ሙሉ፣ ወይዘሮ ጸጋነሽ ሙሉ ለሳፋሪ ስኬት ለልጆቻችን ስኬት ነው። ስለዚህ ልጆቻችንን በመደገፍ ደግሞ እንደዚህ አይነት ጠንካራ እናቶችና አባቶችን ማመስገን ግድ ይላል። ከልብ እናመሰግናለን። ቀጥታ ወደ ተማሪ አሜንና ወደ ዘሚካኤል እንሄዳለን። እንዲህ ልጆቻችን እንኳን አደረሳችሁ። ጓደኞቻችን ወክላችሁ የእንኳን አደረሳችሁ መልእክትን ታስተላልፋላችሁ። Good morning, respected parents, teachers, and wonderful guests. Today is a very special day for all of us. We are happy and proud to celebrate our kindergarten graduation. We would like to thank the teachers for teaching us with love, care, and patience. You helped us learn new things every day, how to read, write, sing, play, and be kind to one another. Dear parents, thank you for supporting us, encouraging us, helping us grow. Your love means so much to us. In kindergarten, we made many happy memories and wonderful friends. We laughed, learned, shared, and grow together. As we move to the next grade, we promise to keep learning, dreaming, and making you proud. Thank you everyone for being proud of our special day. Congratulations to all the graduations. እንኳን ደህና መጣችሁ ክቡራን ወላጆች፣ የተከበራችሁ መምህራን፣ እንግዶችና ውድ ጓደኞቻችን፣ በመጀመሪያ ዛሬ በዚህ ደስ በሚያሳይ በምርቃት ፕሮግራማችን ላይ ተገኝታችሁ የደስታችን ተካፋይ ስለሆናችሁ ከልብ እናመሰግናለን። ዛሬ ለእኛ ተማሪዎች በጣም ልዩ እና የማይረሳ ቀን ነው። በረጅሙ ጊዜ ያደረግነው ጥረት፣ ትምህርትና ትጋት የፍሬውን ቀን እያየን ነው። ወላጆቻችን ሆይ፣ እኛ ዛሬ ወደዚህ ደረጃ የደረስነው በእናንተ ፍቅር፣ በማበረታታታችሁ፣ በመልካም ምክራችሁ እና
ስላሳደጋችሁ እናመሰግናለን። የሰጣችሁን እውቀትና ምክር ሁሌም በልባችን እንዘክራለን። ውድ ጓደኞቻችን በአንድነት አብረን ስንስቅ፣ አብረን ስንጫወት፣ አንዳንድ ጊዜ በፈተና እና በችግር ውስጥ እርስ በርሳችን ስንረዳዳ ያሳለፍነው ጊዜ ፈተና እና ደስታ ሁሌም በልባችን ይኖራል። በመጨረሻም ይህንን ጊዜ ከእኛ ጋር ስለተካፈላችሁ በድጋሚ እናመሰግናለን። ፕሮግራማችንን በፍቅርና በደስታ እንድትከታተሉ በአክብሮት እንጋብዛችኋለን። እንኳን ደህና መጣችሁ። መልካም የምርቃት ፕሮግራም። ዋው! ሞራል ያንሳል። በእነዚህ ጣፋጭ አንደበታቸው እንደዚህ አይነት አስደናቂ ንግግር፣ አስደናቂ መልዕክት። የሳፋሪ ልጆች እንዲህ ናቸው። አጨብጭቡላቸው በድጋሚ።
ቻሉ እንደዚህ በልጆቻችንና በመምህሮቻችን የተዘጋጁ በጣም የተዋቡ አልባሳት ናቸው። የሳፋሪ መምህራን መምህር ብቻ አይደሉም። አንዳንዴም ጋዜጠኛ ናቸው፣ አንዳንዴም ዲዛይነር ናቸው፣ አንዳንዴም ገጣሚ ናቸው። ኧረ ምን እውቀቱ! የሳፋሪ መምህራን ከልብ እናመሰግናለን። እጅግ ድንቅ የፈጠራ ስራ የታየበት ሞራል ግን ያንሳል። ዋው! በጣም ታምራላችሁ። እጅግ ልዩ ናችሁ። እጅግ ድንቅ ናችሁ። ያልታሰቡ እና ያልተሰሩ ስራዎችን ማቅረብ የተለመደ ነው። ልጆቻችን እንዲያምረው የምታያቸው በመምህሮቻቸውና በእነሱ በጋራ የተሰሩ የተለያዩ አልባሳት ናቸው። ከተለያዩ ቁሳቁሶች ከወዳደቁ ቁሳቁሶች የተዘጋጁ አልባሳት ናቸው። እጅግ በጣም ድንቅ የፈጠራ ስራ። እናመሰግናለን። በጣም ታምራላችሁ ውድ ልጆቻችን፣ ውድ መምህራን፣ እነዚህ ልጆች ያበቃችሁ ጀግኖች መምህራን፣ ክብር ይስጥልን። ክብር ለመምህራን። በጣም ታምራላችሁ። እንደምትመለከቱት የክረምት ምክንያት በማድረግ ዝናብ እንዲያደርገኝ እያለች ነው መካከላችን የምትታየው። ዝናብ ቢመጣ እኛ እንፈራለን፣ እንሸሻለን። እሷን ግን አይነካትም። ምክንያቱም የተዋለችበት ልብስ ዝናብ መከላከያ ጭምር ስለሆነ። ዋው 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 ዋው! አምሮብሃል እንዳታዋልከው። የልጆቻችን ብቃት፣ ኮንፊደንሳቸው፣ በራስ መተማመናቸው እጅግ ይበልጣል። ሳፋሪ ይለያል የምንለው በምክንያት ነው። በጣም ልዩ ነው። እጅግ በጣም ታምራላችሁ። ወደ ብለን ተደጉ፣ ተመንደጉ፣ ለትልቁ ነገር ያብቃችሁ። ሞዴሎቻችን ወደ ክብር ቦታቸው እየሄዱ ነው። ኧረ ሞራል ያንሳል ውድ ወላጆች። ዛሬ መድከም የለብንም። ዛሬ በጭራሽ መድከም የለብንም። ሞቅ ያለ ጭብጨባ። እናመሰግናለን። እጅግ በጣም ታምራ It is my great honor to introduce to you today our graduating class. As they turn the page to the next chapter of their lives, they'd like to say something very special. You 26! Graduation is here. Our two little words to our teachers, moms, dads, grandparents, and all. UKG6. Thank you, thank you, thank you, everyone. Thank you from
Take a nice big breath.
የሚሸልምልን የ12ኛ ክፍል ልጃችን ተማሪ ሀሌና ኃይሉ ከልብ እናመሰግናለን። ሞራል እየሰጣችሁ ልጆች ውድ ወላጆች። ተማሪ አባናብ አይጅሩን፣ ተማሪ አዶናይ ዮናስ፣ አላ ጀማል፣ አሚን ይትባረክ፣ ቤንያስ አሸናፊ፣ ቤንያስ ታሪኩ፣ በረከት ጌትነት፣ ክርስቲና አበራ፣ ክርስቲና ሄኖክ፣ ዳናት ተክሌ፣ ኤልዳና ተፈሪ፣ ኤልያዳ ወገኔ፣ ኤልያና ሳሙኤል፣ እፀሕይወት አበበ፣ ፋጡማ አሊ፣ ፍሬዘና ዑመር፣ ገሊላ ካሳሁን፣ ሄቨን ሙዝ፣ ሄመን ተፈራ፣ ሄመን ወንደሰን፣ ኢብራሂም ባህሪ፣ ላራ ሮምበር፣ ልዑል ዓለም፣ መርከብ ናምረት አማኑኤል፣ ናትና ቃሲም፣ ነዋል ፊያ፣ ኖላዊ ተክለ ሃይማኖት፣ ኦምና አበራ፣ ኦሪት ዘጻት፣ ረያን አጎላ፣ ሮዳስ ተክሌ፣ ሩት ዳንኤል፣ ሰሊሆን ጌታሁን፣ ሴም ይማን፣ ሶፎንያስ ተማሪ አዳሜ ኤልያስ፣ አሴር ፋንታሁን፣ ባህራን የብሩ በአምላክ ድባቡ፣ በረከት ደቻሳ፣ ቤተል አስመላ፣ ኤቴል ፍሬው፣ ኢትዋስ ዳዊት፣ ኢቫና አብርሃም፣ ኢዮቤል ነቢዩ፣ ኢዮሪካ ኢብራሂም፣ ኢዛቤል ሳሙኤል፣ ቃል ኪዳን አሸናፊ፣ ቅዱስ ኤልያስ፣ ቅዱስ ያሬድ፣ ለሄል አተክልቲ፣ ልዑል አሉላ፣ ልዑሉ ታደለ፣ መቅደስ ዮሴፍ፣ ሚኪያስ ታከለ፣ ናይል ክብረ ቅዱሳን፣ ናኦሚ አሸናፊ፣ ናታን ክብረ ከዳን፣ ብሩክ በረከት ቴዎድሮስ፣ በረከት ጀማል፣ ቤተአብ ብርሃነ፣ በጸሎት መስፍን፣ ብሩክ ደመቀ፣ ዳግም በረከት፣ ዳግማዊ ካሳሁን፣ ድላቤ ዘላለም፣ ኤልናታን ታምራት፣ ኤልሮይ ክብሮም፣ ኤስሮም ማህደር፣ እዬ ስንታየው፣ ገሊላ ብርሃነ፣ ሐሴት ደምሳቸው፣ ሐሴት መንግስታት፣ ሄራን በኃይሉ፣ እስራኤል በብርሃኑ፣ ካሌብ ሙልጌታ፣ አሜን መስፍን፣ አሜን ለገሰ፣ አንሴፍ ጴጥሮስ፣ አብዱላስ ገብረ ኢየሱስ፣ አሮን ገብረ ሚካኤል፣ ባርኮት ተመስገን፣ ቤንያስ ገብረ እግዚአብሔር፣ ኢባ ኤባ ጉዲሳ፣ ኤልካና እስክንድር፣ ኤርምያስ የክበር፣ ኤርምያስ ይከበር፣ ኢዮአብ አትክልቲ፣ ገብርኤላ ጌታቸው፣ ሀሌታ ዮናስ፣ ሃኔን ጀንበሩ፣ ሃናን አለይታ፣ አብዱልከሪም ቢሌ፣ አሊ ሰይድ፣ አሉላ መላሽ፣ አምነን ፋሲል፣ አምራ ደስታ፣ አዜብ ሙሰገድ፣ ኤልያስ አይተነው፣ በረከት አባድነስ፣ በርናባስ በላይ፣ ሜሪ ዮናታን፣ ቤተር ቶማስ፣ ብሩክ ዳዊት፣ ኤልዳድ ኤፍሬም፣ ኤልያና ኤፍሬም፣ ኤፍራታ ብርሃኑ፣ ኤፍራታ ክንፈ፣ ኢዳና ነብዩ፣ ፍቅር በጸሎት፣ ፍራውን ተሻገር፣ ሐሴት ሚዛን፣ ሃይመን ሙሐመድ፣ ሄመን እንየው፣ ሆናሊያስ ፍሬው፣ ጆሃን ጄሩ፣ ጆሃን ዜሮ፣ ቃል ኪዳን አረጋዊ፣ ካህን ጉዛት፣ ክብራብ አገሩ፣ ሊዲያ አየሮ፣ ሚዛን መሐሪ፣ ማክቤል ጌታሁን፣ ማክቢባ ከተማ፣